ባላጠፋችሁ ጥፋት ስትወቀሱ እንዴት ነው መመለስ ያለባችሁ? ሁላችንም የምንሰራው ትልቅ ጥፋት ወዲያው ስሜታዊ በመሆን ራሳችንን ለመከላከል ለመሳደብና ለመጣላት መቸኮል ነው። በጣም ያበሳጫል። አዎ፣ ግን ያን ስታደርጉ ሰዎች የባሰ ጥፋተኛ የሚያደርጉት እናንተን እንጂ እነሱን አይሆንም። ምክንያቱም ጥፋት እንዳላጠፋችሁ ካወቃችሁ በእርጋታ እንድትነገሩ ስለሚጠብቁ ማለት ነው። ቀጣይ እንደዚህ አይነት ሁኔታ ውስጥ ራሳችሁን ስታገኙት ክላሪፊኬሽን ስክሪፕት ቴክኒክን ተጠቀሙ። 3 ስቴፕ ሲኖረው በመጀመሪያ ሳትመልሱ ለ3 ሰከንድ በመቆየት ፊታችሁ ላይ ምንም ቁጣ ሳታሳዩ የመጀመሪያውን መልሳችሁን መተውና እስኪ ጨርሱ በትኩረት ማዳመጥ። እንደዚህ ስታደርጉ ሐሳባቸው ማተር እንደሚያደርግና እንደምታከብሯቸው አሳያችኋቸው። በመቀጠል እውነታውን በግልጽና በትህትና ንገሯቸው። ቅድም በደንብ ስላዳመጣችኋቸው እነሱን በተራቸው እናንተን ለማዳመጥ ሞር ኦፕን ይሆናሉ። በመጨረሻው ወደፊት ይህ ስህተት ደግሞ እንዳይፈጠር መፍትሄ መጠየቅ ወይም ሐሳብ መስጠት። ለምሳሌ አለቃችሁ ላዘዛችሁ ፕሮጀክት ሳታረፍዱ አርፍዳችኋል ቢሏችሁ ስሜታችሁን በመቆጣጠር ማለት የፈለጉትን እስኪጨርሱ በትኩረት ማዳመጥ። ከዛ ሐሳብህን ተረድቼዋለሁ፣ ፕሮጀክት በሰዓቱ መድረስ አለበት፣ ግን ባለፈው ሁላችንም ስንሰበሰብ ያወጣነው እቅድ ላይ ለሚቀጥለው ሳምንት መድረስ እንዳለበት ነው የተስማማ ነው። ምናልባት ለወደፊት እንደዚህ አይነት አለመግባባት እንዳይፈጠር ምን ብናደርግ ይሻላል ብላችሁ መጠየቅ። ይህ ቴክኒክ ማነው ትክክል ማነው ጥፋተኛ የሚለውን በመተው መፍትሄ ላይ ያተኮረ ውይይት እንዲሆን ያደርጋል።